ሰላም ጤና ይስጥልን ያሱ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። እኔ ጋሾይና ሁሉ መልካም፣ ሁሉ ጤና፣ ሁሉ መልካም። እንደተለመደው የተለያዩ ቪዲዮዎች ይዤላችሁ መጥቻለሁ። እንስቃለን፣ እንጫወታለን። አሴት የሚሰጥበት ላይ አሴት እየሰጠን እናልፋለን። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር ማድረግ ቤተሰብ መሆን ነው። ሰብስክራይብ የተደረጋለም ይደረግ፣ ፕሊዝ ይደረግ። የሚቀጥለው ቪዲዮ እንዲደርሳችሁ ሰብስክራይብ ማድረጉ ግዴታ ስለሆነ ነው። ወደ ቪዲዮዎች ኮየፈቼ ከለልተሆን አንጎርጎሮ ይብቃ መልስ እንፈልጋለን ከለልተሆነ ምን ባትሆነ ዝም ነው ጭጭ ነው አለቃ ይቀራል እንጫወት ብለን እኮ ነው ይቀራል። ዶክተር ፊቴ ላይ እኮ ምንም አይነት ለውጥ የለም። የቱ ጋር ነው ሰርጀሪ የተደረገው? አይ ባለቤትሽ በፈለገው መልኩ ነው ሰርጀሪውን የሰራ ነው። ፊትሽ ላይ ምንም አይነት ለውጥ አላደረግንም። ባለቤቴ በተፈጥሯዊ ውበቴ ትወደኛለህ ማለት ነው? ችግርሽ ፊቱ አይደለም። አልገባሽም አንቺ። ሻሸመኔ እንዴት ነበረ? ሻሸመኔ በቃ እንዳለ የፍቅር ሀገር ነው። የመጨረሻ እንዳለ ጃማይካዊ ነው ያለው ምናምን የተወሰነ ኢትዮጵያዊ ምናምን አለ። በቃ ኢሶላፍ የመጨረሻ እኔ በጣም የሚያሳዝነኝ ነገር አለ። ስላሲያ እንትን ልጅ ነበር ስላሲያ ልጅ ነበርኩኝና ማነው አይደል ስላሴ ሐዋሳ ሲሄድ እግረ መንገድ ነው በዛው እኔ ራሴ በጣም በዛ ጋር ስናልፍ ነው ይሄ ነው ሻሸመኔ ነው አንተ ይሄን ብትል ቡም እንደዚህ ነው። እዛ ምንድነው እንደዚህ ነው የምትገቡት? እዛ ቡም ሻከላካ ምን ሸይ ነው ማን ምን ሸይ ነው ስላሴ ጋታ ነው ደግሞ ደነገጥኩ ነው ፈነዳ ብዬሽ ጤንነት አይታይበት። አሁን ሰላም አልነበረም እንዴ ልጁ? በጣም ሰላም ነበር እንዴ? እዛ ማክላት ስንት ጊዜ ነው ቆየኸው? በዛ የሥራ ቋንቋ እንደዚህ ስንት ጊዜ ነው ቆየኸው? አንድ ሳምንት። በአንድ ሳምንት ውስጥ እንዴት እንደዚህ መሆን ትንሽ አይከብድም? ምንድነው አንድ ሳምንት ቆይቶ በቃ አባቴ እንጋባለን። እሺ እንዴት ናችሁ? ሰላም ነው? እናንተ የምታስቀኑ ጥንዶች በእውነት ተባረኩ። አዲስ ዜና ደግሞ አለ። አዲስ ዜና ልንጋባ ነው። ጋብቻ አንድ ላይ ለምን ነው? ይሄ እኮ የመባረክ እኮ ነው። እሰይ ባለፈው ታይሰፈር ያየነው 500 ካሬ አለ። እሱን እንገዛለን። ቤት 500 ካሬ ላይ ያለ ቤት። አዎ እና ደግሞ ባለፈው ለታ ቦሌ ትንሽ የሆነች መኪና ይቻለ ያው በእግር ከምንሄድ ለጊዜው እንይዛታለን። መኪና ለጊዜው ጥሩ ነው። ያው እቤት ከምቀመጥ ትንሽ የመደብር ነገር እንከፍታለን። በእውነት ከዛ በኋላ ስንጨርስ ደግሞ ሰርጋችንን ጫጉላ እንሄዳለን። ጫጉላ የት? ሃኒሙን ማለት ነው። የት? ኢሮፕ ምናምን ነው። አዎ እንደዛም ሊሆን ይችላል። ጫጉላ ሽርሽር ከበደኝ በጣም ከምታወሪያቸው ነገሮች ውስጥ እውነቱ እኔ ብቻ ነኝ። ምንም እውነት የለውም እናቴ። በ6000 ብር ደሞዝ ነው ሃኒሙን። ሰክሶሻል። ድንቁርን ያደረገሽ እና ውሸት ነው። ንቂሽ እናቴ ንቂያው። በጣም መደብር ገዝተሽ ደግሞ ሜቢ አውሮፓም ደግሞ ሊሆን ይችላል ደግሞ ሃኒሙኑ በ6000 ብር ደሞዝ ልቤ እንደ እንቁላል ቦጭ እያለልሽ ነው። ለምንድን ነው ማትረጂኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትይኝ? እኔ ላንቺ አማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሬ ሎጋችን እኔ ነኝ የገባውልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ተረድቻለሁ። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር። ላንቺ ብዬ ነው እንጂ እስር ቤት ምናምን 2 ዓመት ገብቼ ወጣሁ ሰው ነኝ እንዴ እኮ። ይገላል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበረ። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ ይሉኝ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አድርጊያለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም። የፈለገ ይቀራል እንጂ እኔ በጉልበት የምተዳደር ልጅ ነኝ። እና ሰፈር ውስጥ ምንድነው መኳት? ቶሎ ብለሽ ገዝተሽ ሂጂ። እዚህ ጋር አትዘብዘቢ።
ቶሎ ቢያፍጥሪ እሺ ማማ ብርቅ ሄድ ሰላም በይልኝ ብሩን ራሴ መጥቼ ወስዳለሁ እሺ ከቤት ሰላም በይልኝ ወንድምሽ ነው እንዴ ህንጻ የሚያክል ወንድም ወልደውት ነው ገምተውት ነው ቃሪያን በ50 ሽንኩርቷን በ10 እንደዚህ ጎረምሳ ጌታ ነው የሚጠብቃት እንዴት ይሄን ፈተና መስራት ይከብዳችኋል እንዴት አጨብጭቡላት ቤቲ ብቻ ነች 100 ከመቶ ያመጣችሁ ዋው ቤቲ ኦ ቴንክ ዩ ያው እንግዲህ ቤቲዬ እቃሽ ማለቴ ውጤትሽ በጣም አርክቶኛል ካንቺ ጋር ባሳለፍኩት ለሊት ማለቴ አመት እጅግ ደስተኛ ነኝ በርቺ ጎበዝ እቃሽ ማን ውጤትሽ አርክቶኛል ደስ ይላል ይሄ ነገር ግን ትንሽ አልተጣመመ እስቲ ተጣመመ ብለሽ ነው አይመስለኝም ግን እርግጠኛ ነሽ እስኪ ወላሂ ሚስማር ቆጥረን ለምን በየራሳችን አንረከብም? ለምን እንደምታነካኩን? አሬኔ ፍቅር ትለያለሽ ነው የምላችሁ። እንዴ ባለፈ ማለት ለልደቷ 30 ወጥምሽ ይዛ አልመጣችም። ዝክር ነው ብዬ ነጠላ ላበጣ ተሳናደ ቤቢተው ልደቴ የሚቀምሱ የተሸገሩ ናቸው አላለች። መልካም ብቻ መልካም ባለ ነግ ለልደቷ ደግሞ ይየሩክ ላጥፋት ሰበታ እንዴ ገፍትራ አላረገችኝ። ምንድነው ላታለው ተገማለ ታጠብ የግም ድግስ ደረሰ አንተም ብትሆን አትለኝም ነበር። ማንም አይደለም ለምትወድ ነው። ባለፈው አንተ ተኝተህባት ማለት ነው። ደቂቃ 4 ሰዓት አካባቢ ነው መጣ እንኳን 2 ቀን ይገና ያደረችው እኔ ላለማስቸገርኩ ነው። ጠዋት በሌሊት ስለምወጣ እንዳቀሳቀስ ስለበት ይገርማል እንዴ እኔ ግለኔ ታጠብኩ ነው ቀን ደውይላት ሳሙና ቀበለችኝና በዞን ጀርቤን ሽንጣት አሽታኝ ምናምን አሸቻ ሰው ምንም በቃ ሰው ምን ያረች ምን እንደማረጋት አረ ፈጣሪ ሆይ እንደ ባገኘት ልባም ሴት ስጠኝ። አረ ልባም በጣም ብዙ ያለችው ስንስ የሚባለው ነው ሰምቼ በእውነት ማደብቃሽ ደብቂያት ያራዳልሽ ለስማ ተንከባከቢያት ምንም አትርኩ ደብቂያት እውነት አይታወቅም እኮ እንደዚህ አይነት ሰው አይጠፋም እኮ እኔን ለአሁን እንዳታስቸግረ ሄዶ በቃ እንደዚህ ሌላ ሰው ያደረችው አላለ ተው እንጂ እና ጥሩ ባህሪ አለ አሁንዬ ባህሪ ነው ያረጋል ዋናው እኮ መላው እኮ ጥሩ ባህሪ አለ እንዳታስቢ በጣም ቆንጆ ባህሪ ያለች ለሴት ልጅ ክብር አለ እንደኔ ከተማው ለሴት ልጅ የሚያከብር ሰው ደስ ሲል በእናትህ ታማኝስ ነኝ ብለህ ታስባለህ? አሁንዬ ከተማው ላይ ብቻ አይደለም የምታመነው በየክልሉ ታማኝነቴን ያረጋገጡ እንደውም አንዳንድ ሰዎች የአባቴ ስም በየኔ ይስላቸዋል። በጣም ደስ ይላል። በጣም ተመችተኸኛል። ታዝናናኛለህ ግን አሁንዬ ማዝናናት ከኔ በላይ አለ እንዴ? አሁን ይሄንን እንደዚህ ተንኩሷት መንገድ ላይ ስትሄድ እሷ አገላበጣችሁ እሱም ተነኮሰ ያለችው ቀልድ ነው። እስኪ መሀል መንገድ ላይ ተንኩስና ቀልድ ነው እንዲህ ባፐርከት ነው የምታሱት ጨምላቆች። እንደዚህ አይነት ነገር ለማህበረሰቡ አያስቅመንም። ቀልድም አይደለም ፕራንክም አይደለም ጾታዊ ትንኮሳ ነው ይሄ በአማርኛው። ኦኬ ፕራንክ አይደለም። መሀል መንገድ የምታልፍ ሴት ወይ ጡቷን ወይ ቁታን ጉንተል ያረክ እንኪ ወረቀት እንዴ ጆሮ ግን እስኪ ቃላ ድረስ ነው በጥፊ የምታጮለ እንዴ ነው። እስኪ ለምሳሌ እህትህን አሁን ስታልፍ አንዱ ጎንትሎ ቀልድ ነው ይበላት ደስ ይላል። በቃ እንደዛ ማለት ነው። አንቺም ወጠረሽ እንደዚህ አትንጎተይ፣ ለፕራንክም እሺ አትበይ፣ ህዝቡም ያስጠላዋል። አንተም ለሰው እንደዚህ አይነት ነገር አታስተላልፍ። ጨምላቆች እንኳን ይሄ ነገር ተቀልዶበት ሲሪየስ አድርገነውም ከብዶናል። ይቀልድ ነው በግ አንኮላ ትክክል ነው ማለት ይሄ መንገድ ላይ እንደዚህ መላከፍ ኢቨን የሚያስከስስ እኮ ነው። ያው የሴት ልጅ ጥቃት ምናምን በሚለው ነገር ውስጥ ራሱ እኮ በጣም የሆነ ተኪዶ የሆነ ክስ ራሱ የሚያስመሰረት ነው። እየመጡ ነው ፌስታል ናቁ ፌስታልስ አረኔ ፌስታል የታረካውን ይዛል ነበር ፌስታል አለስኩ ምን እና ምራ ያዝገው ይኸው ዳቦ ነው ዳቦ አረ ተልኬ ነው በእናትህ ከዚህ ይመስላል ና ምንድነው
ትዳር ስትይዙ ቤታችሁ ላይ የጸዳ ልብስ ልበሱ። እንደው ፈጣሪ ቤት ውስጥ የጸዳ ልብስ ከየት ነው ያንን ኮተት የምታመጡት? እኔ የማይሸጥ ልብስ ነው እኮ ቤት ውስጥ ሴቶች የምትለብሱት። አይሸጥም እኮ ገበያ ላይ የማይገኝ ልብስ፣ ደም አፍላ የተባለ ልብስ አለ። ኢንስፔክተር ዶክተር እዚህ ምን ትሰራለህ? እዚህ ምን ትሰራለሽ? ቤቴ እኮ ነው። ለማንኛውም ሽንት ቤቱ ተደፍኗል። እንዴት? ጥያቄ አታብሺ። ቁጭ በይ። ዮንዚማ ስለተባለው ግለሰብ ታውቂያለሽ ተብዬ ነው የመጣሁት። እሱ ጺም ያለው የተመለጠው እንደውም ዲጄ ሆኖ ማለት ነው። አላውቀውም። ለማንኛውም እሱን ተይና እንዴት አስገባሽ? ምኑ ናት? ስለምን እንደማወራ ታውቂያለሽ? እንዴት አስገባሽ? እንደምታስበው አይደለም እኮ ቀላል እኮ ነው። ምን ማለት ነው? ተናገሪ። እንዴት እንዳስገባሻት ታሳያለሽ። እሺ በቃ አሳያለሁ። እንዴ እሺ፣ ይኸው አሁን ልክ ነኝ? እንደሱ አይደለም። እስቲ ይመቸው። ኢንስፔክተር አሁን ፍለጌ ልቀጥል። አመሰግናለሁ ትብብርሽ። ኢንስፔክተር ሽንት ቤቱ እንዳረሽ ሌላ ታሪክ መስሎኝ አብዬ ማየት ነው ራሱ። አሁን ስኳር ራሱ ቢሆን በቃ እንደዚህ እንዲጨብጠው ነው ራሱ ምትረዲ ራሱ ደቃቁ ስኳር። እቺ ፌስታሏ ነገር እንዴት ነው? እስቲ ምን አዲስ ነገር አለ? እናንተ ኮሜንት እስቲ አስቀምጡልኝ። ሙሉ ስሙ ከነያችሁ ነገር የቅዱስ ገብርኤል ጨዋታ ነው የሚመስለው። የሱ ስም ተጻፈ ነው፣ የአባቱ ስም መዝገቡ ነው። ከዛ መብርሃንን ያያቱ ስም ማን ነው ታውቃለህ? ይነው ተጻፈ መዝገቡ ይነበብ። ሆዲሽ ምን ሆኖ ነው እንደዚህ ትልቅ የሆነ? አይ አንተ እርጉዝ ነኝ። እርጉዝ ማለት ምን ማለት ነው? ልጅ ነው ልጅ። እንዴት አድርገሽ ነው ልጁን ሆዲሽ ውስጥ የከተትሽው? ባሌ ለኔ ሰጠኝ፣ ለባሌ ደግሞ ፈጣሪ ሰጠው። እንዴ እንደዛ ነው? እሺ ባልሽ ፈጣሪን አግኝቶታል እንዴ? ሰማይ ላይ ሄደው? አይ እንደዛ ማለት አይደለም። ባልሽ አምጥቶ ለአንቺ ሲሰጥሽ ከዛ አንቺ ደግሞ ልጁን ዋጥሽው? ወይ በጣም ጥቂት ትጠይቃለህ፣ ጥቂት ታበዛለህ። ሂድ እሺ፣ ተጫወት። ምን እየሰራ ነው ልጁ ግን ሆድሽ ውስጥ? ሂድ እሺ፣ ሂድ በቃ እናቱ ጋር ሂድና ተጫወት። እሺ እኔ እኮ አውቃለሁ ልጁን ውጠሽው ነው፣ ልጁን ውጠሽው ነው። ለምን እንደዋጥኩት ደግሞ ልንገርህ። እንደዚህ እንዳንተ ብዙ ጥያቄ እየጠየቀ ሲያስቸግረኝ ይዤ ዋጥ አደረኩት። ይህን ጥያቄ መጠየቅ ካላቆምክ አንተንም እወጣለሁ። ቦቅ በቃ እቺ ቦርሳማ ታምራለች። እቺ ስንት ናት? እቺ እንኳን 800 ናት። መጨረሻ 400። ኧረ አይሆንም እንዴ ፋዘር፣ ማስቀነስ እኮ ትችላላችሁ፣ ግን እንዲማ አይቀነስም። እሺ በቃ 600 መጨረሻ። 600 ማጥሩ 350። ኧረ ምንድነው 350? ኧረ ተው፣ ካጠገባቸው እንሄዳለን። እዛ ስማርት እና ጅል ቦርሳ አላቸው። ኧረ ያዋጣን፣ ተው በቃ ካጠገባቸው ያለ ሱቅ እንሄዳለን። በቃ 400። እሺ አድርግልኝ። እንዴት ነው ያደረከው እንደዚህ? እኔ ማለት እቺ ስንት ናት? ተወቀ ፋዘር፣ እቺ በኔቱ እሷ እንኳን በ400 ናት። መጨረሻ 200። አይ አይሆንም፣ እንሄዳለን። በቃ እሺ ወጣ፣ ብሩን ዝጋው። አባራ አንደገው። አይ አይሆንም 200። ኧረ አይሆንም። አይ አድርግልን 200። እያስገደዳችሁ ነው? እያስገደድኩ አይደለም፣ ግን እሱ ብቻ ነው ያለን። በቃ እሺ በ200 ለእናንተ። እሺ አስገቡ ሂሳቡ። እቺስ ቦርሳ በ300 የመጨረሻ 150 ብር። አይሆንም። ኧረ በ150። አይ
ኧረ አባ 200 አድርግልኝ። አሁን ታውቃለህ ወላ ቦርሳ ስለወሰደን እንቺንም አድርግልና ደንበኛ እንሆናለን። በቃ እሺ ሰሩት። ልጅ ትንሽ ቀዝቀዛ ስለሆነ ነው። አይ ልጁ ጅል ስለሆነ እኔ እንጂ አይ ለጅልነት እንኳን አይደርስም። እቺ ስንት ነው የምትሸጠው? እሷ እንኳን በነፃ 50 ብር የመጨረሻ ማለቴ በነፃ በ50 ብር ብያለሁ። ጅል ነው ፋዘርዮ በነፃ የሚጨርሰው አልተንከለከለ። ከዚህ በላይ ጅል አለ? አዎ እንደዚህ አጋጥሞች ያገ ማለት በቃ ከፋሚሊ ጋር ምናምን ነገር እንደዚህ ልትገዙ ሲሉ የሆነ 1000 ብር 2000 ብር ነው የተባለው። 2000 ብር ሲጠራ በ500 ልብሰደው በ400 ልብሰደው ይልና ተስፋ ያስቆርጣል። ምን አይነት ወንዶች በጣም ለመታለል ቀላል እንደሆኑ ልንገራችሁ። በጣም ኢዚ ማኒፕሌትድ ማድረግ የምትችሏቸው አይነት ወንዶች ኢጎ ያላቸው ወንዶች ናቸው። a man with ego is so easy to manipulate። እንዲሁም ኢጎ በተለቀ ቁጥር ያንን ወንድ ለማታለል በጣም እየቀለለ ነው የሚሄደው። ሰው ለመሰላችሁ ኢጎ ላይክ ወንዶች ኢጎ ሲኖራቸው ላይክ ሁሉንም ነገር ማድረግ የሚችሉ ይመስላቸዋል። ላይክ ዓለምን የሚገዙ ነው ይመስላቸው ብዙ ጊዜ ነው። ሰው በጣም ሀብታም ነው ወይ የሆነ አይነት ወይ ስታተስ አለው ወይ ፓወር አለው ወይ ብቻ የሆነ አይነት ፋክተር አለና ኢጎን በጣም ቡስት ሲያደርገው ዓለምን እንደሚገዛ ምናምን አድርጎ ነው ራሱ የሚያስበው ማለት ነው። እና እሱ ነገር ጀስት አፈርም ማድረግ ነው ለዛ ወንድ። አዎ እንዴ ያንተ ሁሉ ያንተ አይደል እንዴ ሁሉ ሁሉንም ማድረግ ትችላለህ፣ ሁሉ ባንተ እጅ ነው like you just reaffirm that። እና ብዙ ጊዜ ደግሞ በጣም ትልቅ ኢጎ ያላቸው ወንዶች ጥፋታቸውን ማመን አይፈልጉም። በቃ በስማም like ጭራሽ ምንም ነው ጥፋተኛ እንደሆኑ ማመን ማይፈልጉት በምንም አይነት አጋጣሚ they will do anything to avoid being accountable። ለራሳቸው ላጠፉት ጥፋት ተጠያቂ ላለመሆን በሚል ምንም ያደርጋሉ። ሰው እሱን ጥፋታቸውን አለመናገር ነው በቃ ጥሩ ነው ማለት የነዚህ ኢጎ ያለባቸውን ወንዶች ማወቅሽ ጥሩ ነው። ግን እንዴት ነው ከዚህ በፊት ወንድ ሆነሽ ታውቂያለሽ ወይ? በአውስትራሊያ በአንድ ኢትዮጵያዊ ላይ 31 ክሶች ተመሰረቱበት። ምን አጥቶ ይሆን? ምንድናቸው 31 ክሶቹ? እስኪ መማሪያ የሆናችሁ ዘንድ በውጭ ሀገር ለምትኖሩ ሰዎች መረጃውን ሙሉን ተከታተሉ። የአውስትራሊያ ፌዴራል ፖሊስ ወይም AFP ዛሬ ባወጣው መግለጫ እንደገለጸው ክሱ የቀረበበት እድሜው 28 የሆነ ኢትዮጵያዊ ወጣት ነው። ኢትዮጵያዊ በተሰጠው ቪዛ ላይ የተላለፉትን ደንቦች በመጣሱ ክሶቹ እንደተመሰረቱበት አስረድቷል። በጣም ከባድ ነው። 31 ክስና ብሩ ራሱ ወደ ብር ራሱ 99 ሺህ አንዱ የሆነ የተወሰነ ክሱ ሌላ ደግሞ 10 ሺህ ምናምንና ምን ያህል ቢያጠፋ ነው ምን ያህል ግን እንደዚህ ያለ እንትን ቢለውና ፎርስ ከዚህ በኋላ በቃ ምንም ላይፍ የለውም እንደማለት ነው። ዩቲዩብ ላይ መጣ መግለጫው ሰጣ እዛ ሾው ላይ ቀርባ እሷ ይሄንን ባታወራ ኖሮ ይሄ መግለጫ ይኖረን ነበር። የኬንያ ስለ ሴፍ ጋርዲንግ ሲስታብራሩ በኬንያ ሁኔታ ቀንታችሁ ነበር። እዚህ የተፈጠሩ የነበሩ እያንዳንዱ ችግር ታውቁ ነበር። ግን አንድም ጊዜ መግለጫ ሰጣችሁ ለምን? በጣም የሚያሳዝን ነገር። አሁን ቀደም ስለ ጋዜጠኛ በዚህ ፕሮግራም ላይ ሊተቻ ይገባል። ምክንያቱም የዛሬ 1 ዓመት ኖቬምበር ላይ በወጣ ኒውዮርክ ታይምስ ላይ በወጣ መረጃ ኬንያ ኤልዶሬት ላይ 4 የሚደርሱ ሴቶች በባሎቻቸው አሰልጣኝ በሆኑ ባሎቻቸው ተገለዋል በራሳቸው ሰዎች። ላለፉት 1 ዓመታት በኢትዮጵያ አትሌቲክስ ፌዴሬሽን ስለ ገለቴም ሆነ ስለ ሌሎች የተጎዱ ስለነበሩ አትሌቶች ምንም አይነት ስራ እየሰራ አልነበር። የዛሬ 3 ወር ነው ስለ ሴፍ ጋርዲንግም ስራ መስራት ጀምረናል ነበር ያላችሁት። እየሰራን የነበረው ላለፉት 3 ወራት ነው የሚል ነገር ነበር ስታነሱ የነበረውና ለምን አሁን መግለጫው ባይሰጥ ነበር የሚሻል ለኔ። ምክንያቱም ከረፈደ ስማችሁም ስለሚጠፋ የተዘጋጀ መግለጫ ነው ብዬ ነው ማስበው ነው በግል። ትላንትና መግለጫው ሳይመጣ እሷ ድምጿን እዚህ ደረጃ እስክታለቅስ ድረስ ሰምተን እዚህ ጋር እኩል ነው የመጣ። እናንተ መግለጫ ጠራችሁ፣ አደጋው ከደረሰ በኋላ ዳሜጁ ከደረሰ በኋላ ይሄን ነገር የኑሮ የህይወት መመሰቃቀል ሊሆን ይችላል። ግን ልክ ኬንያ ላይ እንደሰማነው ሌሎች የምስራቅ አፍሪካ ሀገራት ላይ እንደሰማነው ህይወት ማለፍስ ተፈጥሮ ቢሆን በዝምታ ውስጥ በዚህ ደረጃ ወደ ሚዲያ ባይቀርብ ኖሮ እንደዚህም ላንሰባሰብ እንችላለን። እኛም ይሄን ሴፍ ጋርድ ይዘን ወደ መንግስት በምንሄድበት ሰዓት በዚህ ደረጃ ተቀባይነት ላናገኝ እንችላለን። የኬንያዎች በዚህ ደረጃ እንትን ያለው ችግራቸው ስለሚወጣና ስለሚናገሩ ነው።
አማራጭ በሚታጣበት ሰዓት እና የግዴታ ያን ነገር ማቅረብ ባለብን ሰዓት ላይ ነገሮች ከሚወጡ ወይ ደግሞ የሐሳብ ወይ ደግሞ ጥፋት ከሚወጣ ለምንድን ነው ስራችን በአግባቡ ማንሰራው ብሎ እንግዲህ ያለው ጋዜጠኛውና እኔም በዛ ሐሳብ እስማማለሁ። ምክንያቱም ሰዎች እንደዚህ ይሄን ያህል መጨረሻ ተስፋ የሚቆርጡበት ሰዓት ላይ የደረሰን ደረጃ አሁን እንደ አዲስ ነገሮች አድርጎ ማቅረብና ለዛ ጉዳይ እርስ በርስ መጠቋቋም መፍትሄ አይሰጥም። ያንዛን የደረሰብኝ ያለውን አካል ይበስ መጉዳት ካልሆነ በስተቀርና ይሄን ነገር ብናስተካክል ብዬ አስባለሁ። ሌላው ደግሞ በሌላ መረጃ ደግሞ ምንድነው ትላንትና የአዲስ አበባ ፖሊስ ኮሚሽን የአትሌት ገለቴን ቡርቃን ባለቤት በቁጥጥር ስር አውሏል ብሎ ፎቶ ፖስቶ ነበር። አንድ ራቁት ያለ ሰው ፖስቶ ነበርና ምንድነው ያን ከተፖስተ ከትንሽ ደቂቃዎች በኋላ ደግሞ ሰዓቶች ደቂቃዎች በኋላ በቁጥጥር ስር አልዋልኩትም እጄ ላይ የለም ብሏልና ትንሽ እኔ ፊል ያደረገኝና ትንሽ ያስከፋኝ ነገር ምንድነው አንድ ግለሰብ ወይ አንድ ወንጀለኛ ተብሎ የተያዘን ሰው ወይ ደግሞ ተጠርጣሪ ለህግ ወይ ደግሞ ይዟል ካሉ በኋላ ኢቭን ራቁቱን ነበርና ያ ነገር አግባብ አይደለም ብዬ አስባለሁ። ራቁት ከመሆኑም ደግሞ በላይ ደግሞ ምንድነው ከዛ በኋላ እጄ ላይ አይደለም ተብሎ መገለጫ መሰጠቱ ደግሞ ይብስ ፊል ያደርጋል። ምክንያቱም ያ ሰው እዛ ጋር ወንጀለኛ ባይሆንና ተጠርጣሪ ባይሆን ትንሽ የሞራልም ውድቀት ነው ብዬ ስለማስብ ነውና እናንተስ እንዴት አያችሁት ይሄን ጉዳይ? አሴት ምትጠሉ ያስቀምጡልኝ። አርቲስት አንዱዓለም ጎሳ ከእስር መፈታቱ ተሰምቷል። የአርቲስት አንዱዓለም ጎሳን ጠበቃ አነጋግሬም አርቲስቱ ከእስር መፈታቱን አረጋግጫለሁ ሲል የህግ ባለሙያው አበባየው ጌታ ዘግቧል። እንግዲህ እንደሰማነው አርቲስት አንዱዓለም ጎሳ በዋስትና ተለቋል ማለት ነው። ትላንትና ከ2 ወር ከ15 እንደዚህ ወደ 3 ወር የሚጠጋ አካባቢ ታስሮ ነበረ። ከዛ ከተለቀቀ በኋላም የሀዘን መግለጫ ወይ ደግሞ መቃብር ቦታ ላይ ሄዶ ሀዘኑን ገልጿል። ከዛ በኋላ የተፈጠረው ነገር ምንድነው? የቀነኒ አባት በሰጡት ማስተያየት ምን ብሏል? እስከዚህ ሰዓት ድረስ ፖሊስም ሆነ አቃቤ ህግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም። እንዲሁ በብላሽ 3 ወራት ነግዷል። የልጃችንን ደምም እውነታም አላገኘንም። ልጄን ለሁለተኛ ጊዜ ነው የገደሏት። ከዚህ በኋላ ምን እንደሚያደርጉ ለቀረበላቸው ጥያቄ ህግ ውስብስብ ነው። አቃቤ ህግ የሚለውን አይተን ለአምላክ እንሰጣለን። እንደ ሰው የምንለው ነገር የለም። ቀነኒን ፍትህ እየተነፈገች ነው። ከጅምሮ አንስቶ የነበረ ነው። እኛን ለማዳከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይቷል ሲሉ ተናግሯል። አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም። ከእሷ ደም የልጁ ታዋቂነት ይበልጣል ሲሉ ገልጿል። እንግዲህ ይሄን ብለው እንግዲህ ሀዘናቸውን ገልጿል ማለት ነው። እናንተስ አስተያየት ምን ትላላችሁ በዚህ ጉዳይ? ኮሜንት ላይ አስቀምጡልኝ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። ስቀናል፣ ተጫውተናል፣ አሴ የሚሰጥበት ላይ አስተያየት ሰጥተናል ብዬ አስባለሁ። እናንተም የመሰላችሁን የግል አስተያየት ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ የተለያዩ ፈታ ዘና ፈርከስ የሚያደርጉ ቪዲዮዎች ይዤላችሁ እመጣለሁ። እስከዛው ድረስ ላይክ፣ ሰብስክራይብ፣ ሼር መደረጉ እንዳይረሳ። ሰብስክራይብ እያነሰ ነው። ይመቻችሁ። ፒስ